እንዴት ናችሁ? ዛሬ ደግሞ ስለ መልቲፕሌክሲንግ እና ዲመልቲፕሌክሲንግ እናያለን። የተለያዩ የቴሌኮሙኒኬሽን ትምህርቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረግ አትርሱ። ሞደርን ኮሚኒኬሽን ሲስተም ላይ መልቲፕል ሲግናልን ኤፊሽንትሊ ኮምባይን አድርጎ ትራንስሚት ለማድረግ ሪሲቨር ሳይድ ላይ ደግሞ ኦሪጂናል ሲግናሉን ሰፓሬት አድርጎ በየሶርሱ አይደንቲፋይ አድርጎ ሪከቨር ለማድረግ መልቲፕሌክሲንግ እና ዲመልቲፕሌክሲንግ ያስፈልጋል። በዚህ ፕሬዘንቴሽን የተለያዩ የመልቲፕሌክሲንግ ቴክኒኮችን ታይም ዲቪዥን መልቲፕሌክሲንግ፣ ፍሪኩዌንሲ ዲቪዥን መልቲፕሌክሲንግ፣ በዌቭሌንግዝ፣ በኮድ እንደገና ኦርቶጎናሊ በፍሪኩዌንሲ ሲግናሎች እንዴት መልቲፕሌክስ ሆነው ትራንስሚት እንደሚሆኑ እናያለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አትርሱ። የተለያዩ የቴሌኮሙኒኬሽን ቪዲዮዎች ስለምለቅ በተከታታይ ይደርሳቸዋል። መልቲፕሌክሲንግ ማለት is the process of combining multiple independent signals into a single communication channel ማለት ነው። at the receiver side ደግሞ ዲመልቲፕሌክስ አድርገን ኦሪጂናል ሲግናሉን ሰፓሬት በማድረግ ሪከቨር እናደርጋለን ማለት ነው። ሙሉውን in detail multiplexing and demultiplexing ፕሮሰሱን በዝርዝር እናያለን። እዚህ ጋር ምስሉ ላይ እንደምትመለከቱት የተለያዩ ሲግናሎች አንድ ላይ መልቲፕሌክስ ሆነው the same channel ሼር ያደርጋሉ ማለት ነው። ሪሲቨሩ ሳይድ ላይ ደግሞ ዲመልቲፕሌክስ ተደርገው ሰፓሬት ይደረጋሉ ማለት ነው። እያንዳንዱ ዩዘር ሲግናል በፍሪኩዌንሲው፣ በዌቭ፣ በኮድ ወይም በፌዙ መሰረት ሰፓሬት ተደርጎ ሪከቨር ይደረጋል ማለት ነው። በአጭሩ የመልቲፕሌክሲንግ እና የዲመልቲፕሌክሲንግ ጎል ኤፊሽንት ዩዝ ኦፍ ባንድዊድዝ ነው። ሃይ ካፓሲቲ ኤንድ ትራንስሚሽን ኮስት ሬዲዩስ ለማድረግ ነው ፐርፐዙ ማለት ነው። አንደኛው የመልቲፕሌክሲንግ አይነት በአብዛኛው ጂኤስኤም ቴክኖሎጂ ላይ እና ዲጂታል ቴሌፎን ላይ ፐልስ ኮድ ሞጁሌሽን ላይ የምንጠቀመው ታይም ዲቪዥን መልቲፕሌክሲንግ ነው። ኢን ታይም ዲቪዥን መልቲፕሌክሲንግ መልቲፕል ዩዘር ሼር ዘ ሴም ኮሚኒኬሽን ቻነል ባይ ቴኪንግ ተርንስ ኢን ዲፈረንት ታይም ስሎት ማለት ነው። አንድ ዩዘር አንድ ጊዜ ትራንስሚት ያደርጋል፣ ቀጥሎ ሰከንድ ዩዘር፣ ቀጥሎ ሌላኛው ዩዘር እያለ ተራ በተራ ኢንዲፔንደንት የሆነ ታይም ስሎት አሳይን ይደረግላቸውና ዩዘሮቹ ትራንስሚት የሚያደርጉበት መልቲፕሌክሲንግ አይነት ታይም ዲቪዥን መልቲፕሌክሲንግ ይባላል። በታይም አሳይን በሆነው ታይም ስሎት መሰረት እያንዳንዱ ዩዘር ዳታ አሳይን ተደርጎ ትራንስሚት በተደረገበት ታይም ስሎት ሪሲቨሩ ላይም በዛ ስሎት መሰረት ሪከቨር ይደረጋል ማለት ነው። ኪ ፖይንቶቹ ታይም ዲቪዥን መልቲፕሌክሲንግ ላይ እያንዳንዱ ዩዘር ታይም ስሎት ዲቫይድ አድርጎ አሳይን በተደረገለት መሰረት ይጠቀማል። each user get dedicated time slot ማለት ነው። ዩዘር ትራንስሚት one after the other ነው። አንዱ ትራንስሚት አድርጎ ከጨረሰ የአንዱ ዩዘር ዳታ ትራንስሚት ከሆነ በኋላ ነው ሰከንድ ዩዘር ዳታ ትራንስሚት የሚሆነው። ሲምፕል ነው፣ ኢዚ ነው ቱ ኢምፕሊመንት። ጋርድ ባንድ አያስፈልገውም። ያ ማለት ኢንተርፌረንስ ብዙም ኢምፓክት አያደርገውም በታይም ቤዝ ስለሆነ ትራንስሚት የሚሆነው ማለት ነው። ሁለተኛው መልቲፕሌክሲንግ ቴክኒክ ፍሪኩዌንሲ ዲቪዥን መልቲፕሌክሲንግ ይባላል። መልቲፕል ሲግናል ትራንስሚት ሲሚልታኒየስሊ አት ዘ ሴም ታይም በት ዊዝ ዲፈረንት ፍሪኩዌንሲ ትራንስሚት የሚደረግበት ቴክኒክ ነው። እዚህ ጋር ምስሉ ላይ ሲግናል 1፣ ሲግናል 2፣ ሲግናል 3 እንደምታያቸው የተለያየ ፍሪኩዌንሲ ይኖራቸዋል። እነዚህ ዲፈረንት ፍሪኩዌንሲ የሆኑ ሲግናሎችን በፍሪኩዌንሲያቸው ሰፓሬት አድርገን መልቲፕሌክስ በማድረግ አት ዘ ሴም ቻነል ትራንስሚት ማድረግ እንችላለን ማለት ነው። ቤዝድ ኦን ፍሪኩዌንሲ ሪከቨር ይደረጋሉ ማለት ነው። ሪሲቨሩ ሳይድ ዲመልቲፕሌክስ ተደርጎ ሪከቨር ይደረጋል። ቶታል ባንዲዙ ቤዝድ ኦን ፍሪኩዌንሲ ኢንቱ several sub bands ዲቫይድ ይደረጋል። each signal modulated on different carrier frequency ማለት ነው። all signal are transmit simultaneously at the same time. simultaneous የሆነ ትራንስሚሽን suitable for analog signals time synchronization አያስፈልገውም ቤዝድ ኦን ፍሪኩዌንሲ ስለሆነ ሲምፕል ነው። at the transmitter and at the receiver based on frequency recover ስለሚደረግ very simple modulation technique ነው ስፔሻሊ ለአናሎግ ሲግናል። ኤግዛምፕሉ አፕሊኬሽን ኤሪያው ራዲዮ ብሮድካስቲንግ፣ አናሎግ እና ኤፍኤም ራዲዮዎች፣ ቴሌቪዥን ብሮድካስቲንግ፣ ኬብል ቲቪ ሲስተምስ፣ ሳተላይት ኮሚኒኬሽን ላይ፣ አናሎግ ማይክሮዌቭ ሊንክ ላይ አፕሊኬብል ነው ማለት ነው። ሶስተኛው መልቲፕሌክሲንግ ቴክኒክ ዌቭሌንግዝ ዲቪዥን መልቲፕሌክሲንግ ወይም WDM የምንለው መልቲፕል ኦፕቲካል ሲግናሎች ሲሚልታኒየስሊ ትራንስሚት የሚሆኑበት በዌቭሌንግዝ ተከፋፍለው
ኮመን ቻነል ሼር አድርገን የትራንስሚት የምናደርግበት መልቲፕሌክሲንግ ቴክኒክ ነው። እያንዳንዱ ሲግናል ዲፈረንት ዌቭሌንግዝ ይኖረዋል። ዘን መልቲፕሌክስ ተደርጎ ዘሴም ቻነል ሼር በማድረግ ትራንስሚት ይሆናል ማለት ነው። አት ሪሲቨር ሳይድ በዌቭሌንግዙ መሰረት ዲመልቲፕሌክስ ይደረጋል፣ ሰፓሬት ይደረጋል ማለት ነው። ኪ ፖይንቶቹ ዲፈረንት ዌቭሌንግዝ ወይም ከለር ኦፍ ላይት ናቸው እዚህ ጋር የምንጠቀመው። ኦል ሲግናል አር ኮምባይንድ ኤንድ ትራንስሚትድ ኦቨር ኤ ሲንግል ኦፕቲካል ፋይበር። ሃይ ባንድዊድዝ አለው፣ ሊሚትድ አይደለም፣ ኢነፍ የሆነ ባንድዊድዝ አለ። አድቫንቴጁ ቬሪ ሃይ ባንድዊድዝ ኢን አዲሽን ሰፖርትስ ላርጅ ነምበር ኦፍ ቻነልስ ሎው ኢንተርፈረንስ ቢትዊን ቻነልስ አይዲያል ፎር ሎንግ ዲስታንስ ትራንስሚሽን። በጣም ሩቅ ዲስታንስ ትራንስሚት ለማድረግ የሚመረጠው መልቲፕሌክሲንግ ቴክኒክ ነው። ሜትሮ ኤንድ አክሰስ ኔትወርክስ፣ ዳታ ሴንተር ኤንድ ክላውድ ኔትወርክስ አፕሊኬብል ነው ማለት ነው የኛው መልቲፕሌክሽን ቴክኒክ። አራተኛው ኮድ ዲቪዥን መልቲፕሌክሲንግ አክሰስ ሲዲኤምኤ ይባላል። በዚህ ኮድ ዲቪዥን መልቲፕሌክሲንግ ቴክኒክ መልቲፕል ዩዘር ዘ ሴም ፍሪኩዌንሲ ኤንድ ታይም ዩዚንግ ዩኒክ ኮድስ ማለት ነው። ፍሪኩዌንሲ ተመሳሳይ ነው፣ ትራንስሚት የሚያደርጉበት ታይም ተመሳሳይ ነው፣ ግን ዩኒክ ኮድ አሳይን ይደረጋል ለእያንዳንዱ ዩዘር። በኮዱ መሰረት ነው ሪከቨር የሚደረገው ሪሲቨሩ ሳይድ ላይ ማለት ነው። ዘሴም ቻነል ሼር ያደርጋሉ፣ ዘሴም ፍሪኩዌንሲ ነው፣ ዘሴም ታይም ነው፣ ግን በት ዲፈረንት ኮድ ማለት ነው። ቤዝድ ኦን ዚስ ዲፈረንት ኮድ ኦሪጂናል ዩዘር ዳታ ዊል ቢ ሪከቨርድ አት ሪሲቨር ሳይድ ዩዚንግ ሲዲኤምኤ ዲኮደር ማለት ነው። ኢች ዩዘር አሳይንድ ዩኒክ ኮድ ሲግናልስ አር multiplied by unique code spreading. All coded signals are the same frequency. At the receiver, the signal is spread using the same code that to recover the original signal ማለት ነው። For example, 3G ላይ WCDMA wideband code division multiplexing እንጠቀማለን። CDMA 2000 4G ላይ GPS global positioning system ላይ GPS ሲስተም ላይ አጌን ሳተላይት ኮሚኒኬሽን ላይ ሚሊተሪ ኤንድ ዲፌንስ ሲስተም ላይ ወይም ብሉቱዝ ኮኔክሽን ላይ የኛውን ኮድ ዲቪዥን መልቲፕሌክሲንግ እንጠቀማለን ማለት ነው። የመጨረሻው ኤንድ ሌተስት መልቲፕሌክሲንግ ቴክኒክ ኦርቶጎናል ፍሪኩዌንሲ ዲቪዥን መልቲፕሌክሲንግ ይባላል። ዲጂታል መልቲፕሌክሲንግ ነው። ዩዘር ዲቫይድስ ዘ አቬይላብል ስፔክትረም ኢንቱ መኒ ኦርቶጎናል ሰብ ካሪየርስ ማለት ነው። አቬይላብል የሆነውን ባንድዊድዝ ኦርቶጎናሊ መኒ ሰብ ካሪየርስ ወይም ብዙ ካሪየር ሲግናሎችን ኦርቶጎናሊ ዲቫይድ በማድረግ ኦርቶጎናል ፍሪኩዌንሲ አሳይን በማድረግ መልቲፕሌክስ አድርገን ዲፈረንት ሲግናሎችን አት ዘ ሴም ታይም አት ዘ ሴም ቻነል ትራንስሚት የምናደርግበት ወይ ነው። ኢንፑት ዳታ ወደ ከሴሪያል ቱ ፓራለል ኮንቨርት ይደረጋል፣ ማፕ ይደረጋል፣ ዘን መልቲፕሌክሰሩ ላይ ፊድ ይደረጋል ማለት ነው። ሪሲቨሩ ሳይድ ደግሞ ፕሪፊክሶቹን ለኤረር ፕሩፊንግ፣ ለሪከቨሪ፣ ኖይዝ ፕሩፊንግ ኢንክሉድ የተደረጉትን ቢቶች ሪሙቭ በማድረግ ኦሪጂናል ዳታው ዲማፐር አለ እዛው ኤሌክትሮኒክ ሲስተም ውስጥ ወደ ስሬስ ባክ ቱ ኮንቨርት ይደረግና ኦሪጂናል ዳታው ሪከቨር ይደረጋል ማለት ነው። ዳታው ስፕሊት ኢንቱ መልቲፕል ፓራለል ስትሪምስ then each stream modulates a different orthogonal subcarriers. Different orthogonal subcarriers ጀነሬት ተደርገው ነው ትራንስሚት የሚሆነው። All subcarriers are combined and transmitted simultaneously at the same time መልቲፕሌክስ ተደርጎ ትራንስሚት ይሆናል ማለት ነው። ኦርቶጎናሊ ፐርፐንዲኩላር በሆኑ ካሪየር ፍሪኩዌንሲዎች ማለት ነው። ኮምፔር ስናደርግ ታይም ዲቪዥን መልቲፕሌክሲንግ ታይም ነው የሚጠቀመው። ዩዘሮቹ ተራ በተራ ነው ትራንስሚት የሚያደርጉት። ኢምፕሊሜንቴሽኑ ሲምፕል ነው። ዲጂታል ሲስተሞች ላይ ቮይስ ላይ አፕሊኬብል ነው። ፍሪኩዌንሲ ዲቪዥን ደግሞ ፍሪኩዌንሲ ነው። ዩዘሮቹ ሲመልታኒየስሊ አት ዘ ሴም ታይም በት ዲፈረንት ፍሪኩዌንሲ ተጠቅመው ትራንስሚት ማድረግ ይችላሉ። ዌቭሌንግዝ ዲቪዥን መልቲፕሌክሲንግ ደግሞ ኦፕቲካል ነው። ላይት ዌቭ ነው ትራንስሚት የሚሆነው። ዩዘር ትራንስሚት ሲመልታኒየስሊ ኦን ዲፈረንት ዌቭሌንግዝ ማለት ነው። ሲንክሮናይዜሽን አያስፈልገውም። ኢምፕሊሜንቴሽኑ ትንሽ ኮምፕሌክስ ሊሆን ይችላል፣ ግን ሎንግ ዲስታንስ ትራንስሚት ለማድረግ እና አቬይላብል የሆነ ባንድዊድስ እንዲኖረን ፕሪፈራብል ነው ይሄ ዌቭሌንግዝ ዲቪዥን መልቲፕሌክሲንግ። ሲዲኤምኤ ደግሞ 3G ላይ እና
በተወሰነ መልኩ ፎርጂ ላይ አፕሊኬብል የሆነ በኮድ ቤዝ ተደርጎ እያንዳንዱ ዩዘር ዲፈረንት ኮድ አሳይን ተደርጎለት መልቲፕሌክስ የሚሆንበት ቴክኒክ ነው። ታይም ዲቪዥን መልቲፕሌክሲንግ ላይ ተራ በተራ ነው ዩዘሮቹ ትራንስሚት የሚያደርጉት። ጂኤስኤም ዲጂታል ቴሌፎን ላይ እና ፐልስ ኮድ ሞጁሌሽን ላይ አፕሊኬብል ነው። ፍሪኩዌንሲ ዲቪዥን ላይ ግን አት ዘ ሴም ታይም ዲፈረንት ፍሪኩዌንሲ ተጠቅመው ነው ዩዘሮቹ ትራንስሚት የሚደረገው ሲግናላቸው። ራዲዮ ብሮድካስቲንግ ላይ ኤፍኤም ላይ ኤኤም እና ኤፍኤም ሬዲዮኖች ላይ፣ ቴሌቪዥን ብሮድካስቲንግ ላይ፣ አናሎግ ማይክሮዌቭ ሊንክ ላይ አፕሊኬብል ነው። ዌቭ ሌንግዝ ዲቪዥን መልቲፕሌክሲንግ ደግሞ ዲፈረንት ከለርስ ኮድ ተደርገው አንድ ላይ መልቲፕሌክስ ነው ትራንስሚት ይሆናል ማለት ነው። በዌቭ ሌንግዙ መሰረት ዘሴም ፍሪኩዌንሲ ዘሴም ባንድዊድዝ ሊሆን ይችላል፣ ዘሴም ቻነል ይሆናል፣ ዘሴም ታይም ይሆናል፣ በት ዲፈረንት ዌቭ ሌንግዝ ማለት ነው። ኮድ ዲቪዥንም እንዳየነው ስፕሊት ተደርጎ ኮዱ ኦል ዩዘር ትራንስሚት ኦቨር ዘሴም ፍሪኩዌንሲ ኤንድ ታይም ዩዚንግ ዩኒክ ኮድ፣ ዲፈረንት ኮድ ተጠቅመው ዲፈረንት ዩዘሮች በት አት ዘሴም ታይም ኤንድ አት ዘሴም ፍሪኩዌንሲ ትራንስሚት ማድረግ የሚችሉበት ቴክኒክ ነው። ሶ ኪ ተርሞቹ መልቲፕሌክሲንግ መልቲፕል ሲግናሎችን ኢንቱ ኤ ሲንግል ኮሚኒኬሽን ቻነል ኮምባይን አድርጎ ትራንስሚት ማድረግ ነው ማለት ነው። ዲመልቲፕሌክሲንግ ማለት ደግሞ ቤዝድ ኦን ዘ ትራንስሚትድ ሲግናል ፍሪኩዌንሲ ኤንድ ዌቭ ዲፔንዲንግ ኦን ዘ መልቲፕሌክሲንግ ቴክኒክ ኦሪጂናል ሲግናሉን ሪከቨር የምናደርግበት ቴክኒክ ነው። ኢች መልቲፕሌክሲንግ ቴክኒክ ሼርስ ዘ ሴም ኮሚኒኬሽን ቻነል። ኮመኑ ሁሉም መልቲፕሌክሲንግ ቴክኒክ ላይ ዘሴም ቻነል ሼር ነው የሚያደርጉት። የሚለያየው የሲግናሉ ካራክተሪስቲክስ ነው ማለት ነው። ትራንስሚት የሚሆንበት ታይም፣ ፍሪኩዌንሲ፣ ዌቭ ወይም የኮድ የተደረገው ዩዘር ዳታ ነው የሚለያየው እንጂ ቻነሉ ዘሴም ነው። ሪል ወርልድ አፕሊኬሽኑ 4G ላይ፣ 5G ላይ፣ ኒው ራዲዮ ላይ፣ ራዲዮ ኤንድ ቴሌቪዥን ብሮድካስቲንግ ላይ፣ ፋይበር ኦፕቲክ ኮሚኒኬሽን ላይ፣ ዋይፋይ ኔትወርኮች ላይ፣ ዲጂታል ቴሌፎን ላይ፣ ሳተላይት ኮሚኒኬሽን ላይ አፕሊኬብል ነው ማለት ነው። ኮንክሉዥኑ መልቲፕሌክሲንግ ኢዝ ኤ ፋንዳሜንታል ቴክኖሎጂ ዛት ኢኔብልስ ኤፊሽንት ሪላያብል ኤንድ ሃይ ካፓሲቲ ኮሚኒኬሽን ኢን ዘ ሞደርን ኔትወርክ ሲስተም ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የተለያዩ ቴሌኮሙኒኬሽን ትምህርቶች እንዲደርሷችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። ታንክ ዩ